አሁን ባለንበት በዚህ ወቅት ላይ ፍሬ አልባ ሆነናል። በዚህ ዘመን መንፈሳዊነት ምን ይመስላል የሚለውን ጥያቄ እንጠይቃለን። መንፈሳዊነት በዚህ ዘመን ያለ ፍሬ አልባ ሆኗል። በተለይ አሁን ከቀደሙት ዘማሪንም ፍሬያቸውን ስናይ በዚህ ዘመን ያሉ ፍሬዎችን ስናይ ያው እኔንም ጭምር ፍሬ አልባ ሆነናል። ጌታ ኢየሱስ ክርስቶስ ዘማሪም ያደርጋል፣ ወንጌላዊም ያደርጋል። ለእያንዳንዳችን እንደ ግዳጃችን የሚገባ ጸጋን ስጦታ የሚሰጥ የስጦታ ባለቤት ኢየሱስ ክርስቶስ ነው። ግን ቢሆንም አሁን ባለንበት በዚህ ወቅት ላይ ፍሬ አልባ ሆነናል። ያ ፍሬ አልባ ምንድነው? ከጸሎት መታከት ጋር ከጸሎት ታካት ጋር የምታሳብ ነው። ስለዚህ ከጸሎትና ከቃል ጋር ያለን ሐሳብ ታይሙ አጠር ስለሆነ አጠር ያለ ስለሆነ ነገሩ እዚህ ሆኗል ማለት ነው። አሁን ባለንበት ይሄ ለውጥ ይሄ መንፈሳዊ ድክመት አሁን መጥቷል። በየቸርች ላይ ዘማሪ እንመስላለን፣ ሌላ ነገር እንመስላለን፣ ግን ፋይዳ የለም ማለት ነው። ስለዚህ ይሄንን በጣም ድክመት አለ። ያንን ድክመትን በምንድነው? ከጸሎት ጋር ከቃል ጋር ያለን ጊዜ እየሰጠን ፍሬ ማፍራት አለብን። ፍሬ ጌታ ኢየሱስ ክርስቶስ ከኛ ይፈልጋል። እሺ፣ በጣም እናመሰግናለን።